ዋትሳፕ ጋይስ እንዴት ናችሁ? ዛሬ ተምኔሉን እንዳያችሁት አንዳንድ ጌሞች ስትጫወቱ ላግ ያደርግባችኋል እና ያንን ነገር እንዴት ፊክስ ማድረግ እንደምትችሉ ነው ዛሬ የማሳያችሁ ማለት ነው። መጀመሪያ ይሄን ለማድረግ ኤክስ ማናጀር እና አንድ ፋይል ያስፈልገናል እንደምታዩት ይሄ አፕሊኬሽን ማለት ነው። ይሄ አፕሊኬሽን እና አንድ ፋይል ያስፈልገናል። ሶ ይሄን አፕሊኬሽን እና ፋይል ቴሌግራም ላይ አስቀምጥላችኋለሁ የቴሌግራሙን ሊንክ ደግሞ ኮሜንት ላይ ፒን አደርግላችኋለሁ ማለት ነው። መጀመሪያ ምንድነው የምታደርጉት? ኤክስ ማናጀር ላይ ነው የምትገቡት ኤክስ ማናጀር ላይ ከገባችሁ በኋላ እንደምታዩት እዚህ ጋር ክሊክ ቱ አክቲቬት ኤክስ ማናጀር ይላል አክቲቭ ማድረግ አለባችሁ ማለት ነው። አክቲቭ ለማድረግ ደግሞ በጣም ቀላል ነው። እዚህ ጋር ኒድ ቱ አክቲቬት የምትለዋን ዝም ብላችሁ ትነኩታላችሁ ማለት ነው። እዚህ ጋር ስትነኩት ያስገባችኋል ከዛ እዚህ ጋር እንደምታዩት ሪስትራክሽን ስታርት እና ቪው ኮማንድ የሚል አለ። ምንድነው እዚህ ጋር የምታደርጉት መጀመሪያ ኖቲፊኬሽን ኢኔብል ማድረግ አለባችሁ እናንተ መጀመሪያ ኢንስታል ካደረጋችሁት በኋላ እዚህ ጋር ይሄ ስታርት አይደለም የሚላችሁ ኖቲፊኬሽን ኢኔብል ነው የሚላችሁ ኢኔብል ማድረግ አለባችሁ ማለት ነው። እንደዛ ካላደረጋችሁ ስለማይሰራላችሁ ማለት ነው። እንደዛ ካደረጋችሁ በኋላ ስታርት የምትለዋን ስትነኩ እንደምታዩት እዚህ ጋር ወደ ዲቨሎፐር ኦፕሽን ይወስዳችኋል ማለት ነው። ዲቨሎፐር ኦፕሽን ላይ ገብታችሁ ማብራት አለባችሁ ማለት ነው። ዲቨሎፐር ኦፕሽን ለማብራት ደግሞ በቀላሉ ሴቲንግ ላይ ትገቡና ሴቲንግ ላይ ገብታችሁ አባውት ፎን የሚለው ላይ ገብታችሁ ከዛ በኋላ ሶፍትዌር ኢንፎርሜሽን የሚለውን ነክታችሁ ቢውልድ ነበር የሚል አለ ይሄን 7 ጊዜ ስትነኩት ዲቨሎፐር ኦፕሽን ኦን እንድታደርጉ ያመጣላችኋል ማለት ነው። እንደምታዩት እዚህ ጋር እኔ ዲቨሎፐር ሞድ ሃዝ ኦልሬዲ ኦፕን ቱርንድ ኦን እያለኝ ነው። እና እኔ ስላበራሁት አለ ማለት ነው። ስለዚህ እናንተ እንደዛ አድርጋችሁ ታበራላችሁ እንደዛ አድርጋችሁ ካበራችሁ በኋላ እንደምታዩት እዚህ ጋር ትመለሳላችሁ። ስታርት የሚለውን ስትነኩት እዚህ ጋር ወደ ላይ ከፍ ታደርጉና ዌይርለስ ዶዊንግ የምትላለች ማለት ነው እዚች ጋር ማለት ነው እሷን ትነኳታላችሁ ዌይርለስ ዶዊንግ የሚለውን ከነካችሁ በኋላ ፔር ዲቫይስ ዊዝ ፔሪንግ ኮድ ይላችኋል። እዚህ ጋር ኮዱን ለማስገባት ለእናንተ አያሳያችሁም ብላክ ነው የሚያደርገው ስክሪኑን ምክንያቱም ስኩሪቲ ምናምን በሚል ማለት ነው። ስለዚህ ፔር አድርጌ ቪዲዮውን ፖዝ ላድርገውና ፔር አድርጌ ከዛ በኋላ እዛ ላይ እንዴት አክቲቭ እንደምታደርጉ አሳያችኋለሁ። እናንተ ያልገባችሁ ነገር ካለ እዚህ ጋር እንደገባችሁ መጀመሪያ እንዳልኳችሁ እዚህ ጋር ስታርት የምትለውን ኦፕሽን ለማግኘት እዚህ ጋር መጀመሪያ ላይ ይሄ ማለት ነው ኢኔብል ኖቲፊኬሽን ካላችሁት በኋላ ስታርት ነው የሚላችሁ ስታርት የሚለውን ስትነኩ ራሱ አውቶማቲካሊ ወደ ላይ ወደ ታች ስክሮል ያደርግና ዌይርለስ ዶዊንግ የምትለዋል እሷን ኦን ታደርጉና ትገባላችሁ ማለት ነው። ከዛ ፔር ዲቫይስ ዊዝ ፔሪንግ ኮድ የሚለውን ስትነኩት ከላይ ኖቲፊኬሽን ይመጣላችኋል ኮድ እንድታስገቡ ማለት ነው። ኮድ ፔርድ ዲቫይስ የሚለውን ስትነኩት ኮድ ነው የሚሰጣችሁ ስለዚህ ኖቲፊኬሽን ይልክላችኋል ኤክስ ማናጀር ማለት ነው። እንደምታዩት እዚህ ጋር ማስገባት አልችልም ብላክ ነው የሚያደርግባችሁ በሴኩሪቲ ሪዝን ማለት ነው። ስለዚህ ፖዝ ላድርገውና ቪዲዮውን ኮኔክት ካደረኩኝ በኋላ ድጋሚ እንመለሳለን ማለት ነው። እስከዛ እናንተ ባሳየኋችሁ መልኩ ኮኔክት አድርጉት። እሺ ጋይስ ባሳየኋችሁ መልኩ አክቲቭ ካደረጋችሁ በኋላ እንደምታዩት እዚህ ኤክስ ማናጀር ላይ ስትገቡ እንደምታዩት እዚህ ጋር ይሄው እንደምታዩት እዚህ ጋር አክቲቭ ሆኗል ማለት ነው። ራኒንግ እያለኝ ነው እንደምታዩት ቨርዥን ምናምን ሙሉ ነገሩ እዚህ ጋር መጥቶልኛል። ሶ አሁን ምንድነው የምናደርገው አንድ ነገር ብቻ ነው የሚቀረን አንድ ፋይል እዚህ ላይ አፕሎድ ማድረግ አለብን። ስለዚህ እዚህ ጋር የሆነች ምልክት አለች እንደምታዩት እዚህ ጋር ማለት ነው። ይቺን ምልክት ትነኳታላችሁ። እሷን ከነካችሁ በኋላ እዚህ ጋር እንደምታዩት ኖምፕሊግ ኢንስታል ይላችኋል። ስለዚህ ኢንስታል ማድረግ ስላለብን እዚህ ጋር የመደመር ምልክቷ አለች አይደል እሷን ትነኳታላችሁ። እሷን ከነካችሁ በኋላ ፋይል አፕሎድ እንድታደርጉ ይጠይቋችኋል። ስለዚህ እንዳልኳችሁ ይሄን ሁለቱንም ፋይል ቴሌግራም ላይ አስቀምጥላችኋለሁ። ከዛ እንደምታዩት ፋይሉን ከነካችሁት በኋላ ዘ ፎሎዊንግ ሞዴልስ ዊል ቢ ኢንስታል ይላችኋል። ኢንስታል የምትላለች እዚህ ጋር ኢንስታል የምትለዋን ማለት ነው እዚህ ጋር ኢንስታል የምትለዋን አንዴ ክሊክ ታደርጉታላችሁ። እሱን ከነካችሁ በኋላ እንደምታዩት እዚህ ጋር ሰክሰስ ይላችኋል። ሰክሰስ ማለት አለበት እዚህ ጋር ማለት ነው። እንደምታዩት እዚህ ጋር ሰክሰስ ካላችሁ በኋላ ባክ ትላላችሁ ትነኩና ከዛ እዚህ ጋር ዝም ብላችሁ ንኩት እዚህ ጋር ስትነኩት እንደዚህ አይነት ኦፕሽን ያመጣላችኋል። ስለዚህ እዚህ ጋር ምንድነው የምታደርጉት? ይቺን ኦን ማድረግ አለባችሁ ማለት ነው። ሶሪ ጋይስ እዚህ ጋር የእሳት ምልክቷ ነበረች አይደል እሷን ትነኳታላችሁ እዚህ ጋር የነበረችውን የእሳት ምልክት ስትነኳት እንደምታዩት እንደዚህ ይመጣላችኋል ማለት ነው። ከዛ ምንድነው የምታደርጉት? ኦፕን የምትላለች እዚህ ጋር ኦፕን የምትለዋን ስነካት እንደምታዩት ወደ እንደዚህ አይነት ኢንተርፌስ ያመጣችኋል።
ከዛ እዚህ ጋር ማስተካከል ያለባችሁ ብዙ ነገር አለ። እዚህ ጋር ላንጉጁን በምን አይነት ላንጉጅ ይሁንላችሁ ይሆናል። እንግሊዝ አለ ክሊክ አድርጋችሁ እዚህ ጋር ወደ እንግሊዘኛ ትቀይሩለታላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር ታርጌት ኤፍፒኤስ ይላችኋል። እናንተ ስልካችሁ ሰፖርት የሚያደርገውን ኤፍፒኤስ ያክል ነው ማድረግ ያለባችሁ። እንደምታዩት እዚህ ጋር ሚኒመም በቃ እስከ 90 ኤፍፒኤስ ይበቃችኋል። እዚህ ጋር ስትነኩት ደግሞ ኤፍ የሚመጥነውን ያመጣላችኋል። እንደምታዩት ስልካችሁ 8 ጂቢ ሆኖ በ128 ጂቢ ከሆነ 120 ኤፍፒኤስ ላይ ብታደርጉት አሪፍ ኖርማል ነው። 4 ጂቢ ከሆነ ደግሞ 90 ኤፍፒኤስ አለ ማለት ነው። እኔ ሱፐርት ማድረጋችሁ ነው እናንተ የፈለጋችሁትን ማድረግ ትችላላችሁ። ስለዚህ 90 ኤፍፒኤስ የሚለው ላይ እዚህ ጋር ክሊክ ታደርጉታላችሁ ማለት ነው። እንዳልኳችሁ በስልካችሁ እንትን መሰረት ነው የሚመጡት። ከዛ እኔ 90 ኤፍፒኤስ ላይ ያደረኩት ከዛ ባትሪ ኦፕቲማይዜሽን ምናምን የሚለው ይብራ። ከዛ እዚህ ጋር አንድ አፕሎድ ማድረግ ያለበት ነገር አለ። እዚህ ጋር እንደምታዩት ጌም ፓኬጅ ይላችኋል እዚህ ጋር ማለት ነው። ስለዚህ የጌም ፓኬጁን ማስገባት አለብን። ይሄን ለማግኘት ምንድነው የምታደርጉት? ፕሌይ ስቶር ላይ ገብታችሁ ዜድ አርቺቨር የሚባል አፕሊኬሽን ታወርዳላችሁ ማለት ነው። ፕሌይ ስቶር ላይ ትገቡና ዜድ አርቺቨር ብላችሁ ሰርች ስታደርጉ ዜድ አርቺቨር ብላችሁ ሰርች ስታደርጉ እንደምታዩት ይሄን አፕሊኬሽን ያመጣላችኋል። ይሄን አፕሊኬሽን ዳውንሎድ አድርጉት እዚህ ጋር እንደምታዩት ማለት ነው። ይሄን አፕሊኬሽን ዳውንሎድ ካደርጋችሁ በኋላ ትገባላችሁ ማለት ነው ዜድ አርቺቨር ላይ። ዜድ አርቺቨር ላይ ከገባችሁ በኋላ ከዛ እዚህ ጋር እንደምታዩት አንድሮይድ የሚል አለ። አንድሮይድ የሚለውን አንዴ ክሊክ እናደርጋለን። አንድሮይድ የሚለውን ከነካችሁ በኋላ ዳታ የሚል አለ እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ዳታ የምትለዋን አንዴ ክሊክ እናደርጋለን። ከዛ በኋላ እንደምታዩት እዚህ ጋር የጌሞቹ ፓኬጅ ኔም ነው ማለት ነው። ለምሳሌ እዚህ ጋር እንደምታዩት ፍሪፌር አለ የፍሪፌር ፓኬጅንም ይሄ ነው እዚህ ጋር እንደምታዩት ማለት ነው። አያችሁት አይደል? ኮምዲቲስ ፍሪፌር ነው የሚለው። ስለዚህ እሱን ስትነኩት ጫን ትሉታላችሁ። ጫን ስትሉት እንደምታዩት እዚህ ጋር ብዙ ኦፕሽን ያመጣላችኋል። ከዛ ምንድነው የምትነኩት እናንተ ሪኔም ትላለች እዚህ ጋር ማለት ነው። ሪኔም የምትለዋን ትነኩታላችሁ። ከዛ ምንም ነገር ሳትነኩ ኮፒ ታደርጉታላችሁ ማለት ነው። ይሄን ኮፒ ካደረጋችሁ በኋላ ይሄን ካንስል ብላችሁ ከዚህ ትወጡና ከዛ ተመልሳችሁ ኤክስ ማናጀር አፕሊኬሽን ላይ ገብታችሁ ኦፕን ትሉታላችሁ። ከዛ በኋላ እንዳልኳችሁ የራሳችሁን ቋንቋና ኤፍፒኤስ ትመርጣላችሁ። ከዛ እዚህ ጋር ነው የፓኬጁን ኔም የምናስቀምጠው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር አለ አይደል? ይሄን ክሊክ ስታደርጉት ፓኬጅ ኔም እንድታስገቡ ያመጣላችኋል። እኔ ለምሳሌ ለማሳየት ያክል እናንተ የፍሪፌርን አስገቡት። ከዛ በኋላ ምንድነው የምታደርጉት? ኢንስታል ቲቪክ የምትላለች እዚህ ጋር ማለት ነው። እዚህ ጋር በቢጫ ያለችዋን ኢንስታል ቲቪክ የምትለዋን ኢንስታል ማድረግ ነው። እናንተ ከፈለጋችሁ ግን እንደዛ ባሳየኋችሁ መልኩ ሌላም ጌም መጨመር ትችላላችሁ። ኔሞቹ ማለት ነው የዳታ ኔሞቹን ከዜድ አርቺቨር ላይ ኮፒ እያደረጋችሁ እያመጣችሁ ትጨምራላችሁ ማለት ነው። እዚህ ላይ የምትፈልጉትን ያክል ከጨመራችሁ በኋላ ኢንስታል ትዊክ የምትለዋን ትነኩታላችሁ ማለት ነው። ፔዲንግ ኤንድ ኤክስቲንግ እንደምታዩት እዚህ ጋር እንደምታዩት ኮማንድ ኤክስትራክት ሰክሰስፉል እያለ ነው ራኒንግ እያለ ነው እንደምታዩት ማለት ነው። ስለዚህ አሁን ምንድነው የምታደርጉት? ቀጥታ እንደምታዩት እንደዚህ አድርጎ ከጨረሰላችሁ በኋላ ቀጥታ ይሄን ትዘጉታላችሁ ማለት ነው። ይሄን አፕሊኬሽን ዘግታችሁ የምትፈልጉትን ጌም ከፍታችሁ መጫወት ነው ማለት ነው። ሌላ ምንም ተጨማሪ ነገር የለውም። እና በጣም ቀላል የሆነ አፕሊኬሽን ነው ለመጠቀምም። እና ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ኦር ደግሞ ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። እንደምታዩት እንግዲህ ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሌላ ቪዲዮ በሌላ ቀን እስከምንገናኝ ሰላም ቆዩ።